ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ዛሬ ማሳያችሁ ሩዝ በቱና እንዴት እንደምሰራ ነው። አብራችሁ ተከታተሉ። ከዛም እዚህ ጋር ግብአታችን የሚያስፈልገን ቱና እና 2 በሰል ዶሮ ያስፈልገናል፣ ቃሪያ ያስፈልገናል። እዚህ ጋር ይኸው ሽንኩርታችንን አጥበን መተናል ማለት ነው። በረጃጅሙ ከትፈዋለሁ። ከዛ ቃሪያችንን እናከትፋለን። ቃሪያ ይሄ የሚያቃጥል ስለሆነ ትንሽ ነው የማደርገው ማለት ነው። በጣም ቀላል ነው አሰራሩ፣ ሞክሩ። በጣም ነው የሚጠሙ። እዚህ ደግሞ አይፈጅም። እሺ፣ ከዛም እዚህ ጋር ምድጃችንን እንለኩሳለን። እኔ የምሰራው በሳጅ ነው። መጀመሪያ የምናደርገው ዘይት ምናምን አያስፈልግም። የቱናውን ሆነ የምናደርገው እንደዚህ አድርገን እናደርገዋለን ማለት ነው። የቱናውን ዘይት ይበቃዋል። የሁለቱም ብቻ ነው የማደርገው ነው ማለት ነው። አንዱም እንደው ከዛ በኋላ እንደዚህ ጋል ሲል ዘይቱ ሽንኩርታችንን እናደርግበታለን ማለት ነው። እዚህ ጋር ከዛ ትንሽ ፍልስ እናደርግበታለን። ጨው ምናምን አላደርግም። እዚህ ጋር ደግሞ ትንሽዬ ፋብሪካ እናደርጋለን። እዚህ ጋር ደግሞ ነጭ ሩዝ አለ ባሰበሰለ ከዛ ትንሽዬ ቡኒ እስከሚሆን ድረስ እንከድነዋለን ማለት ነው። እዚህ ጋር ቱናችንን እናደርጋለን። እናንተ እንደ ሩዛችሁ ብዛት እንደ ቤተሰባችሁ ብዛት ማብዛቱን መቀነስ ይችላል። እኔ ግን አሁን የምሰራው ለአንድ ሰው ስለሆነ ይበቃኛል ማለት ነው። ሩዙ ፍርክስክስ እንዳይልባችሁ ትንሽ ይገባል። ከዛም እዚህ ጋር ይኸው በቆሎ አለኝ። በቆሎን አደርግበታለሁ።
እንደዚህ። ከዛ አሁን ሩዛችንን ደግሞ እናደርጋለን። ሩዙ እኔ ስቀቅል አላያችሁም የተቀቀለ ስላለ ነው። እዚህ ጋር እናደርግበታለን የሚበቃችሁ ማለት ነው። እያያችሁ መጨመር ትችላላችሁ። ከዛ ገልበጥ እንደዚህ የኩትኩት እንዳይል ማለት ነው። ከዛችን ደግሞ ቀነስ ታረጋላችሁ። ሩዙ ትኩስ ስለሆነ ቀዝቃዛ ስላልሆነ ቶሎ ነው የማጠፋው ማለት ነው። ይሄው አያምርም? ያምራል። አሁን ደግሞ ሳቀርብ አሳያችኋለሁ ማለት ነው። ነገራችን ላይ ጨው ያላደረኩበት ጨው ራሱ ቱናው ጨው ስላለው ማድረግ አልፈለኩም። ሩዙም ጨው ስላለው ማድረግ አልፈለኩም። ለዛ ነው። እሺ አሁን ደግሞ ከጎኑ እዚህ ጋር እናሳያችሁ መሰረት ስለልጅ አሳያችኋለሁ ማለት ነው። እዚህ ጋር የተቀቀለና የተላጠ እንቁላል ያስፈልገኛል። እዚህ ጋር ሊሞን፣ ፍልፍል፣ ከሙን፣ ጨው ያስፈልገኛል ማለት ነው። እና በመጀመሪያ እንቁላሉን እንከትፋለን። እዚህ ላይ እኔ በሳህን ነው መከተፍ የሚፈልገው። እንደዚህ ተፈለጋችሁ ማድቀቅ ትችላላችሁ። ከፈለጋችሁ እንደፈለጋችሁ አድርጋችሁ መከተፍ ትችላላችሁ። ከዛ ውስጥ እናደርገዋለን። ከዛ እዚህ ጋር ሊሞን እናደርጋለን። እኔ አንድ ነው ማረግ ግማሽ ማረግ ትችላላችሁ ለፈለጋችሁ። ከዛ እዚህ ጋር ፍልፍል አደርግበታለሁ። እዚህ ጋር ደግሞ ትንሽዬ ከሙን፣ እዚህ ጋር ደግሞ ዘይቱን የፈለጋችሁትን ዘይት። ከዛ እዚህ ጋር ዘይቱን እናደርጋለን። ከዛ እናማስለዋለን ማለት ነው። ይሄው እዚህ ጋር 2 ዳቦ አለኝ። ሳንድዊች ነው ለምሳሌ እንደዚህ ታረጉና ለቁርስ መሆን ይችላል። ለምሳሌ እንደፈለጋችሁ ማድረግ ትችላላችሁ። እኔ አሁን የምሰራው በምሳ ሰዓት ማለት ነው። ከዛ ያው በኋላ ነው እንቁላል እናደርጋለን ማለት ነው። ሶስት እንደሚበቃ አድርጋችሁ ገምታችሁ መከፋፈል ማለት ነው። በዚህ አጋጣሚ አበረታቱን፣ ኮሜንት ላይ ጻፉልኝ። ይሄን ብትጨምሪበት፣ ይሄን ብታረጊ፣ እንደዚህ ብታረጊ፣ እንደዚህ ብትሰሪልኝ የምትሉኝ ንገሪ ማለት ነው። ሰራላችኋለሁ።
ከዛ ይሄንን በእንትን ውስጥ ማድረግ ትችላላችሁ። እኔ በዚህ ማድረግ ትችላላችሁ። እኔ ግን ስለማይፈልጉ ማድረግ አልችልም ማለት ነው። ስለዚህ ዝም ብዬ ነው የምሰጣችሁ። ይህን ይመስላል ማለት ነው። ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለተከታተላችሁኝ አመሰግናለሁ። ሩዙን ሳቀርብ አሳያችኋለሁ። መልካም ቆይታ። እሺ እዚህ ጋር አሁን እንቀርፋለን እናቀርባለን ማለት ነው። እሺ ይኸው እዚህ ጋር እንደዛ አድርጌ አቅርቤዋለሁ እና በጣም ይጣፍጣል። ደግሞ ቀላል ነው፣ ቶሎ ቶሎ ይደርሳል። ሞክሩት ሰርታችሁ ከወደዳችሁት ላይክ አድርጉ። አመሰግናለሁ ስለተከታተላችሁ። መልካም ቆይታ